ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አብርሃም ሀብሉን ሊመልስ መጥቷል። ነገር ግን እኔ ማምንበት መጀመሪያ ለምን ተቀበልክ? አሁን ደግሞ ሰው መልስ ስላለ አይደለም የምትመልሰው። ገባ አይደለ? ወደው ተቀብለዋል። ስለዚህ ወደ የተቀበልከውን ነገር አሁን ሰው ሁሉ አልወደደውም። ስለዚህ መመለስ አለብኝ አንገቴ ላይ አድርጌ የሆነ ነገር ቢሆን እንኳን ይጸጽተኛል ምናምን ከማለት ይልቅ መጀመሪያ ማድረግ አለመቀበል ነበረብህ። አሁን ተቀብለ እጅ ላይ አስገብተ እቤት ወስተ ኪስ ላይ አስቀምጠ ምናን መመለስ ወይ ደግሞ አንገት ላይ ስላረክ ብቻ ሳይሆን መጀመሪያ አምነህበት መቀበል ነው። ችግሩ እኮ ይሄ ነው ችግራችሁ ማለት ነው። አንተም ሆነ ሩታ በራሳችሁ አትመሩ። በቃ በሰው ሁሌ በሰው እንደተመራችሁ ሰው እንደመከራችሁ ሰው ሂዱ ወዲህ ተመለሱ እንዳላችሁ ማለት ነው። በራሳት ሄድም ዛሬማ የሩታ እህት ራሱ ሩታ መስተፋቅር አድርጋለች አብርሃም ላይ አለች። ዛሬማ አወራች እሷም ራሱ ወደ አብርሃም እየሄደ አረ ወይኔ ጉዲ ይጥራጥርኩ ነው። እህትሽን አታውቂያትም? እህትሽ አታውቂያትም? እንደ ኦዲየንስ እንደኛ ነው የምታውቂያት አይደለ? እህትሽን የእናትሽን ልጅ አታውቂያትም? ሰውቼና እንዴት አድርጌ እንደምመልስላትም አላውቅም። ደግሞ እፍረት ይዞ ነው እንኩኝና አልፈልግም ማለት ነው የመረጥኩት ማለት ነው። ቤተሰብ ደስተኛ አልሆንኩም እና ደስተኛ ካልሆንኩ እኮ ለመመለስ ትችላለህ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እኛ ደህና ነን። ፈጣሪ መድኃኒዓለም ይመስገን። መልስልሽ ነው። ለምን አንደኛ ነገር እኔ አላመንኩበትም፣ ደስተኛ አልሆንኩኝም። ሁለተኛ ነገር ደግሞ አንገቴ ላይ ለማላፈው ነገር ቤት ከማስቀምጠው አንቺ ብትጠቀሚበት ሞር የተሻለ ነው ብዬ ስላሰብኩኝ ይህን ስጦታ ልመልስልሽ ተገድጃለሁኝ ማለት ነው። ስለዚህ ከይቅርታ ጋር መልሰሽ ስጦታ የምትቀበይ ይመስለኛል። ምን ችግር አለው ማለት በጣም ነገሩን እያካበድከው ነው ውህር ማለት ነው። እያካበድኩት ምናምን ሳይሆን አንዳንድ ጊዜ ራስሽ ደስተኛ ያልሆንሽበትን ነገር ምንም ነገር ማድረግ አትፈልጊም አይደለ? ስለዚህ እኔም ደስተኛ ሳልሆን ወይንም ነገሩን ካላምንበት ልቀበልሽ ምንም ጥቅም የለውም ብዬ ነው ማስበው ለእኔ ማለት ነው። ስለዚህ ከይቅርታ ጋር አባባ ከኋላ ታየው አየኋቸው ውሃ ሊያጠጡ ነው መስለኝ የኔ አባት ምንም አይከብድም። የራስሽን አውልቀሽ የሰጣሽው ስለዚህ መለሰልሽ መቀበል ነው። እሱ ራሱ ጥፋተኛ ነው። ትላንትና ይዞ መሄዱ ራሱ ማለት ነው። ገባችሁ አይደለ? አሁን ሰው ሚዲያ ላይ ይሄ እንትን አርጋበታለች ምናምን መስተፋቀርም ሆነ ጦንቅልናም ሆነ ምንም ማለት ነው አርጋበታለች ምናምን ስለተባለ ለመመለስ ያለበት ወደ ወስተዋል ወደ ወሰደውን ደግሞ መመለስ ምናምን አለበት ብዬ አላምንም። ገባችሁ አይደለ? ሰዎች ሆይ ማለት ሰው አታርገው እንደዚህ ያለበት ምናምን ስላሉ ነው እንጂ አንድ ሰው አምኖ ከወሰደ ወሰደ ነው። ምንም ሆነ ምንም ማለት ነው። አሁን እኮ እጁ ላይ ገብቷል። አለቀ። ምንም ቢደረግ ይተላለፋል አይደል? አይተላለፍም። ከማድረግ አለማድረግ የተሻለ ነው። ሲቀጥል ደግሞ እኔ አንገት ሀብል አለኝ ብያታለሁ። ስለዚህ ቤት ከማስቀምጠው ደግሞ እሷ ብትጠቀምበት ሞዴል የተሻለ ነው ብዬ ስላሰብኩኝ ብታስቀምጠውን ብትሸጠውን ብትለውም ያው ስጦታ አይመለስም። ስጦታ እሷ አክብራው በፈልገው ነው ስጦታ የሰጠችው። ሲጀመር ስጦታ አይመለስም ናውር ነው ምናምን ሳይሆን የራሷን ሀብል ነው የሰጠችው። ስጦታ አይመለስም የሚባለው እንደ አንዳንዴ ለልደት የሚሰጠው ስጦታ አይመለስምም ለሰውም አይሰጥም ይባላል። ሲቀጥል ደግሞ ለሆነ ብቻ በሆነ ፕሮግራም የተሰጣችሁን ስጦታ ነው። ሩታ ደግሞ ከፍቶ አየሁክ። ስለዚህ ክፋት እንኳን ከዚህ ወርቅ ሰጥቼ ክፋት ከሄደ ስለ የከፋ ሰው በሱ ለማባባል ነው የሰጣችሁ አይደል? እንደ ቤተሰብ ሰው ደግሞ ባትቀበለኝ ይሻለኝ ነበረ ከዚህ ሁሉ ማለት ወስደው አሳድረን አንተ ከምታመጣው አንተ በሌላ ሰዎች ብዙ ነገር ነው አይምሮትን እያሰበ ያለው ማለት ነው። ምን እኔ ተጠንቀቅ ነው። ሰዎች ብዙ ነገር እያሉ ስለሆነ ምናልባት ሌሊ መስሎ እንደዛ እያሰበ ከሆነ ያው ብዙ ሰዎች ብዙ ነገር ያስባሉ። የፈለጋችሁትን አስቡ። አያገባንም ግን ደግሞ ያው አያገባንም ምናምን አንዳችሁም አፋችሁን እንዳትከፍቱ። ኦዲየንስ ላይ አንድሽ ሩታ ሆንሽ አብርሃም ሆንሽ ኤፍሬም ሆንክ ይኸውላችሁ አርፋችሁ ተቀመጡ። አንዳችሁ አፋችሁን ኦዲየንስ ላይ እከፍታለሁ ካላችሁ ይኸውላችሁ በቃ እንዴት ልበላችሁ ከነ ማንነታችሁ ነው የምሰድባችሁ። ጥርግ አድርጌ ማለት ነው። ስርዓታችሁን ያዙ። አንዳችሁ ኦዲየንስ ላይ አፋችሁን እከፍታለሁ እንዳትሉ። በአብርሃምም በሄርሜላም በሩታም በኤፍሬምም በየቦታው ያሉት ኦዲየንስ ትክክል ናቸው። ማናችሁም ኦዲየንስን አፍ ከፍታለሁ ኦዲየንስ ላይ አፌን ከፍቼ ምናምን እናገራለሁ ብላችሁ አንዳችሁም እንዳታወሩ። ገባችሁ አይደለ? እናንተ በምታመጡት ነገር ነው እነሱ የሚያወሩት። እንደውም እናንተ እንደምትባልጉ እናንተ ዝሙት እንደምታስተላልፉ
እናንተ እንደምትሰሩ ኦዲየንስ አልተናገረም። አርፋችሁ ተቀመጡ። ትናንትና ሩታም ጠቀስ አድርገሽ ሄደሻል። ምንም አላልኩም። ቪዲዮንም አሳልፌ ያለው አልተናገርኩም። የፈለገ ኮሜንት መጻፍ መብት አለ ኦዲየንስ። ኮሜንታችሁን እስከ ከፈታችሁ ድረስ በምትሰሩት እናንተ የምትሰሩት ስራና ኮሜንት የሚጽፉት እንደውም እንዴ አንድ ነው አይደለም እኮ እናንተ የምትሰሩት እኮ ማለት ነው እንኳን ትውልድን ዓለምን የሚያበላሽ ስራ ነው የምትሰሩት። ገባችሁ አይደለ? የምታስተምሩት ምናምን። ሲቀጥል ደግሞ ኦዲየንስ የሚሰጠውን ነው እየሰራችሁ ያላችሁት። ለሱ እንኳን ማመስገን አለባችሁ። ገባችሁ አይደለ? ሀብል ይዘሽ መጣሽ ሶ እንደውም ሰጡ ስራ ጥንቁልና አርጋበታለች። መተት ምንም ይበሉ ሶ እነሱ ባወሩት ነው ዛሬ እንኳን ይሄንን ቪዲዮ እየሰራችሁ ያላችሁት። ሰው ስላወራ ምናምን ሰው ስላልወደደ ስለዚህ ልመልስ ብሎ አብራምን መጣ። ሩታም ደግሞ ሰው ሆይ ስላለ ነው ምናምን የምትሉት። እኛ ኦዲየንስ ተመልካች ስላወራ 10 ቪዲዮ እየሰራችሁ ነው። ገባችሁ አይደለ? እናንተ አንድ ቪዲዮ ይዛችሁ ትመጣላችሁ። 10 ቪዲዮ የምትሰሩትን አይዲ ምን ሰጠው እኛ ነን። ስለዚህ የተመልካች የመናገር ሞራ ራሱ የላችሁ። እናንተ የምትሰሩ ስራ እንኳን ተመልካችን አፍ ልትከፍቱ እንኳን ለማውራት የምትደብቁበት ነው። ገባችሁ አይደለ? ምን ያክል ዝሙት ለተመልካች እንደምታስተላልፉ እናንተ እንደምትሰሩ እኮ እነሱ አይናገሩም። ገባችሁ አይደለ? የፈለጉት ኮሜንት መጻፍ መብት አላችሁ። ግን እንደዚህ ደግሞ ጥሩ ነገር እንደሰራ ወጣች እንዴት ትናገሩ? የሆነ ዓለምን የቀየሩ ለኢትዮጵያ ጥሩ ዋስትና እንደሰሩ ለኢትዮጵያ ሐውልት እንዳቆሙ ምናምን አፋቸውን ሊከፍቱ ማለት ነው። ኧረ በእናታችሁ እፈሩ። እሱ ሰው ደግሞ ዝም ብሎ ተጠንቀቅ ይላል። እኔ ተጠንቀቅ የሚለውን ቃል ማውቀው እንትን ነው ምንድነው የሚባለው መሰለክ? ይሄ ውትድርና ተጠንቀቅ ማለት ሙድ ይዘሽ ሞተሻል አይደል? ሙዲያሽ ተመልካች ላይ ሙዲያሽ ተጠንቀቅ ምናምን ተይ እንጂ ሂጂ ሌላ የምትይለም ጨምሪበታ ቀልድ። ስለዚህ እኔ ከማስተምረው ደግሞ አንቺ ተጠቀሚበት ይሻላል ብዬ ስላሰብኩኝ ነው። ኤፍሬምን ማየት ምንም አያስፈልገውም። ተቀበዩ። አንቺ ነሽ የሰጣሽው። ተቀበዩ። ምን ትላለህ? አይ እኔማ እኮ ተናገርኩኝ። ምክንያቱም አንቺ ነሽ የሰጣሽው እንጂ ኤፍ አይደለም የሰጠው። ሶ ኤፊን ማስፈቀድ አያጠበቅብሽም። አይደረግ ነገር ማን እስከዛሬ ስጦታ ሰጡ መመለስ አረጃ። በዛ ላይ ደግሞ በአንድ ቀኑ ምን እንዳሰቆይ ነው ጭንቅላት ላይ ምን እንዳለ አላወኩም። እንደው ግልጽ አድርገህ ብትነግረን እና የተፈጠረው ነገር እኛ ማናውቀው ነገር ካለ ግልጽ አድርገህ ነግረን ብትመልሰውም ችግር ገና ሳማኝ ማለት ነው። ምክንያቱም ኩርታ ነገርኩሽ። እኔ ለማልጠቀመው ነገር አንቺ እንትን ማለት አልፈልግም እኮ አልኩሽ። ለዚህ ነገሩን አንደርስታንድ አድርገሽ በሌላ ነገር አትውሰጂውና ጀስት እኔ ብትቀበይኝ ነው ሞር የተሻለ ነው ብዬ ነው። ስለዚህ ኤፍሬም አሁን እዚህ ጉዳይ ላይ የሚያገባው ነገር ያለ ብዬ አላስብም። ስጦታውን የሰጠሽኝ አንቺ ነሽ። ኤፍሬም እዚህ ነገር ላይ ምንም የሚያገባው ብዬ አላስብም። ገባሽ? አይ እኔ እኮ አግብቶኝ ወይ ነው ያገባኛል ብዬ ሳይሆን ኤፍሬም ምን አለ መሰለህ ትናንትና ስጦታውን የሰጠችኝ እሷ ነች። ሲቀጥል ደግሞ አብረን ነን ከእሱ ጋር ነው የተላለችኝ ነው ከፈለግሽ እና ያልኳት እንጂ አሁን አንተ አድርግ አታድርግ መልስ አትመልስ የምትልበት እንትን የለም። አይ ነው አንድ ግን ሄርሜላ ነው የተደረሳት የልጅ ሄርሜላ መጣች። የት ደረሰች ሄርሜላ? የምሬን ነው። አክብሮ ስጦታ ሲሰጠኝ ባልወደውም በወደውም ያ ሰው አክብሮ እስከሰጠኝ ድረስ እኔ ጋር አቆየዋለሁ። እኔ አላቆየውም። በዚህ የመጣው በሰላም የመጣልኝን ነገር ነው እኔ ልቀበልና ላስቀምጠው በክብር ምችለው። ነገር ግን ሁለታችንም ተፋተው ሰላም የሌሉ ልጆች በድንገት አምጥታ ሀብል ስትሰጠው እንዴት ነው በሰላም የሚቀመጠው? በኋላ እኔ ስጦታውን ወደድኩትም አልወደድኩትም በዚህ ልክ እኔ ንቀት ይመስለኛል። በጣም ነው የሚደብርህ። አንዳንዴ ያው በሰው ጫማ ላይ ሆኖ ማየት ጥሩ ነው እና ሰዎች በቃ እያከበድክ ነው። እውነት ነው እንጂ ከዚህ በላይ ማካበድ አለ እንዴ? ምን ችግር አለው? አሁን እኔ ስጦታ ብሰጥህ ከዚህ በፊት አብረን ነበረን። አይ ነው አሁን ግን አብረን አይደለንም አውቃለሁ። ግን ደግሞ የልጅ አባት ነህ፣ የልጅ እናት ነኝ። ሰው እንደዚህ አይነት ነገር ብሰጥህ ያን ያህል ግዙፍ አድርገህ ማየትህ ማሰብም ፌር አይደለም። በዚህ ነው ልክ እንደምታስበው የሚሰጠው ሰው እኮ የታደለ ሰው። እናንተ ራሱ በዚህ ልክ ስጦታ ለመስጠትና በዚህ ልክ መልካም ለመሆን ምን አስፈለጋችሁ ነው? ተናገሩ። ምን አስባችሁ? ደስታ እንደ ስለታደልክ ነው ስጦታ ይሰጣል እና እንደውም አሁን እኔ በመጀመሪያ ደረጃ እየተላላወቅነው ነገሮችን እንትን እያልኩ ያለሁት ማለት ነው። እኔ ጀመር አንገቴ ላይ አላሰርኩትም ይሄንን ወርቅ ማለት ነው። ስለዚህ እኔ አያስፈልገኝም እያልኳት ነው። በግድ ደግሞ መቼም ስጦታ ሰኘው አይደል ሩታ? ስለዚህ በስጦታ ተቀበይኝና አንድም ቀን አስቤ አላውቅም። ምን አይነት ነገር ነው ማለት በጣም እውነት አካባቢ ሆናል ኦቨር ማለት ነው። ማስፈልግ ከሆነ ጥሏል ወይ ብትጥላ አይሻልም? ከዚህ ሁሉ ማለት ስለተሰጠሽኝ ነው አክብሬ የተቀበልኩሽ። ስለዚህ ትናንትና በጣም ስለተጫንሽኝ ነው። በቃ ወረድ ስለተጫንሽኝ ነው። እኔ ደግሞ የማልፈልገውን ነገር አልፈልግም ነው እንዴ በግዳጅ እንትን የሚለኝ የለም አይደለ? ከተጫነች እኮ እዛው ጥለህ መሄድ ትችል ነበረ። አጠገቧ ጥለህ መሄድ ትችላለህ። አለመቀበል ትችላለህ። ከተጫነች ማለት ነው በግድ ኦኬ። ወደ ነው የተቀበልከው። አንድ ሰው እኔ በግድ መቼም እጄ ላይ እንደዚህ እጅሽን እንደዚህ አድርጎ መቼም ሰው አንድ ሰው አያስቀምጥም እጃችሁ ላይ ማለት አንተ አሁን አክብረኸኝ ምናምን እንዲሆን ኖሮ እውነት ለመናገር አይ ስለሽ ሩታ ያው ምን አለ መሰለሽ ወይ የተሰማውን ስሜት ካለ በግልጽ ነው። ምንም የለም በቃ ኤፍሬም አሁን ነገሩን ወደ ሌላ ነገር ስለሽ ጭንቅላት ላይ ምንም ነገር ሳይኖር እንዴት አሁን እኮ የተሰማ ስሜት ተናገር ምናምን የምትሉት እኛ የተናገርነውን እንዲናገር ነው።
ገባችሁ አይደለ? ኦዲየንስ የተናገረውን ነገር እንድናገር ፈልጎ ነው፣ ሌላ ነገር የለም። ምንም ነገር የለም። ወደ ሌላ ነገሮችን አትወሰድ። አንተም ነው ሰፋለ እንጂ አንተ እንደውስጥ እያደረከኛለሁ። አልፈልግም ካልኩኝ ደግሞ አልፈልግም ነው በቃ። የሚያስገድደኝ ሰው አይኖርም። ስለዚህ እዛም እየተችላላችሁ የተባሉት ለዚህ ጉዳይ ነበረ ሲጀምር ላይ ሳንቀበለው እንዲደቅ እንደዛ እኮ ምክንያቱም መቀበል የለበሽም ይሄንን አይደል? እንደዚህ አይነት ስንት አይነት ሰው አለ? አብሉ እስቲ ተቀበለኝ ነው እንዴት ሰው ልጅ እንዴት አልቀበልም ይላል? ስማ አንተ ነው አታውቅም እንዴ? አረና ይሄ ጋሽ ቢሰበ ራሱ በቤታችን የሌለ ነገር ነው የሚለው እና እንዴት እንደሚያምርበት ሞክረዋ መጀመሪያ እና ወንድሜ እኔ ሲያምርበት እያልኩ እኮ ነው ያልፈልግም እያልኩ እኮ ነው ለምን ተቀበለኝ ደግሞ ያምርበት ከሚሄድ በቃ ሁለታችሁን ተባብራችሁ በግድ አንገቱን ለማንጠልጠል ነው የፈለጋችሁት ይሄንን ሀብል ዋይ ምን አስፈለገው? አንዴ አምርበት ፈልግ እንዴ? እኔ አልፈልግም እንዴት ታረገው? አንዴ ራሱ ልሞክር ማለት ራሱ ሌላ ነገር ነው። ቤተሰብ ሌላ ነገር አለው። ገባችሁ? ይሄ ራሱ ያስጠረጥራል። ገባችሁ አይደለ? አንዴ ራሱ ልሞክረው አንዴ ብቻ ዋይ እንዴ ይመረባ መጀመሪያ ምንም የሚያታግል ነገር የለውም። ከነፍታገል ሩታ ራሱ አያችሁ አንዴ ብቻ እስቲ ሞክረው ዋይ አንተ ፈልገው ለሰጠች እኮ ለሷ አድርግና ከምታደርግ አንድ አድርገው ነው አልፈልግም አትየው በቃ አልፈልግም ካልኩኝ ለምን በግድ የምትፈልገው ለምን ነው ሀብል አድርጎ ባይኖረው ቤተሰብ እስቲ ሀብል አድርጎ ባይኖረው እንይውን እንላለን። ገባችሁ አይደለ? ሀብል አድርጎ ስለማያቅ ገባችሁ አይደለ? ወይም ደግሞ ወርቅ አድርጎ ስለማያቅ አንገቱ ላይ ሀብል አድርጎ ማያቅ ሰው እስቲ አንገቴ ላይ ሀብል ያምራል አያምርም ብላችሁ ሰው ትለኩታላችሁ። ይሄ ነገር ግን አድርጎ ያውቃል። አዲስ አይደለም። ለምን አስፈለገው ቤተሰብ? ለምን በዚህ ልክ በትግል አንገቱ ላይ ለማድረግ አንዴ ብቻ እያሉ እየለመኑ አንዴ ብቻ ለመለካት ማለት ነው? ለምን አስፈለገው? ምንም ነገር ከሌለው ማለት ነው። አብርሃምን ወደሷ ወስታ እንትን ለማለት ምን አስፈለገው? በጸበል የሚወጣ መንፈስ ነው። እንግዲህ በመንፈስ ካመናችሁት እናንተ እንደው እንደዛ አይነት ነገር እንደው እግዚአብሔር ከምድራችን ይገስጸው። እግዚአብሔርን እንደው በእግዚአብሔር አታምኑም እናንተ? ነው ካላማረን ተወጣው ዲፍሬንት ሰማኛና አንዴ ብቻ አያችሁ ቤተሰብ ካላማረበት ይሄው ያምርበታል አለ ሀብል ሌላ ሀብል አለው አያስፈልግም። ካላማንኩበት ካላማንኩበት ደግሞ ማድረግ አልፈልግም። እሺ አድርገው ነው አልፈልግም። ታውቃለህ ከዛ እኮ ነው አልፈልግም። ከማውለቅ ማጥለቅ ነገር አልፈልግም። ምን ችግር አለው? በቃ ሰማኛለህ ከዚህ በላይ ካንተ ጋር አልፈልግም። ራስ አድርገው ራስ ሰው ልጅ ያብል ተሰጥቶ ታላደርግም ስለ አንተ ብቻ ላይ እኮ ከመጣጣው ወይ ከመጠላው ኤፍሬም ለምን ሰው አታከብርም? አታከብርም ከማቆር ካልማቆር ጋር ይገናኛል። ይያወራል በደንብ ይገናኛል። በደንብ ይገናኛል። አያችሁ ይሄ ነገር የሆነ ነገር አለው ቤተሰብ። እስቲ እዩት እስቲ በግድ አንዴ ብቻ አንገት ላይ ካላረክ አንዴ ታርገል በግድ ታረግልኝ ነው። በግድ አይደለም እኮ በግድ ነው ያንተ ያልከለው ያማሩ እንደ ገኛ አይደለም። ማካበድ ላይ በጣም ጎበዝ ናት። እኔ ላርግልሽ አንቺ አንተ ጀምር እኔ ጥፋተኛ ሌላ ነገር ላይ እያስመሰለች ነው ነገሩ እኮ አልፈልግም ካልኩ እኮ ሌላ ነገር እያስመሰሉ ነው። ሰው ያኛውን ለመለ ይሄ እሷም ደግሞ አንዴ ብቻ እንየው አዲስ ነገር አይደለም። ሀብል አድርጎ ያውቃል አብርሃም ሶ አድጓልም አንገቱ ላይም አለ ናይስ ይሄ አይደለ ያንስለው ናይስ እንደዚህ ነው እንዴ? የሆነ ነገርማ አለው ሲጀመር። ባይኖርማ በዚህ ልክ እንደዚህ አትለምኑትም። በአንዴ ላድርጎ አንዴ በእናታ አንዴ ላርገው። ሁለታችሁም እየለመናችሁ አንዴ ልክ ሀብል አድርጎ እንደማያቅ ሀብል አይቶ እንደማያቅ ሰው እየለመናችሁት የሆነ ነገርማ ስላለው ነው በእርግጠኝነት አልፈልግም። በቃ ካልኩኝ አልፈልግም። ስለዚህ ሰውን ማስገደድ ደግሞ እናንተ እኔ ንቀት ግን ነው ማለት ንቀትም ከመሰላችሁ ምናምን ማለት የለም። ይሄ ነገር ስላለው ነው። አንድ ማመን ያለብሽ ነገር አንዳንድ ጊዜ ሰው ልጅ ደስተኛ ሆኖ መስጠት መቀበል መቻል ያለበት ሲባል አስገድደሽ ወይንም ካልሆነ ምናምን ነገር ብለሽ የምትይው ነገር የለም። ስለዚህ እኔ ካላመንኩበት እኔ ካልፈለኩኝ ደግሞ ምን ያለው መስሎ ነው ዞር ከይ ምን ማለት ምን ሆናችኋል? ምን ያለበት ምን አይችልም ነው የሚባለው ነው አስተሳሰብ። ፈስ ያለበት ዝላ አይችልም። ናይስ አብርሃም ፈስ ያለበት ዝላ አይችልም። ለዛ ነው እንደዚህ የሚሆኑት። ያ አስመሰለባቸው ጭራሽ። እኛ አወራን አይደለ? እኛ እንደውም አደረገኝ በጥርጣሬ ነው አብዛኞቻችን ያወራ ነው ሰው። ነገር ግን እነሱ እንዳደረጉት እያመኑ ነው ቤተሰብ። በዚህ አጋጣሚ በመስተፋቀር አብርሃምን ወደ ራሷ መውሰድ እንደፈለገች በደንብ በግልጽ ነው የዛሬ ቪዲዮ ማለት ነው ካያችሁት። ሰው አዲስ ነገር አይደለም ያወራ ነው። ገባችሁ አይደለ? አንድ ሰው በግድ ላርግለ ሰው ይሄ እንደ ስጦታ አይደለም። እስቲ አንዴ ለአርግ እንደሚያምርብን ነው ማለት ያ ነገር ማለት ይሁት። እስቲ አንገታችሁ ላይ ሀብል ባታረጉ አዲስ ብትሆኑ እሺ፣ አንገቱ ላይ ሀብል እያለ ሌላ ሀብል እንደሚያምርብን ሊዮ ማለት ሌላ ነገር ነው። እሱም ለመነ እሷም ለመነችው። ገባችሁ? በግድ ማለት ነው። ባይወረውር ኖሮ ብቻ አስነክቶት ለማስወጣት ነው እነሱ የፈለጉት።
አልቀበልም አባባል እንደዛ ነው የሚያስመስለው። ካላመንኩበት ካልፈለግኩኝ ማንም ሊያስገድደኝ አይችልም። ገባ? ስለዚህ ደግሞ ይሄንን ነገር እኔ አልፈልግም እኮ አንዴ አድርገው እስኪ ነው ከዚህ በኋላ በእንደዚህ አይነት ዙሪያ እናንተ መገናኘት ደስ ይለኛል። በስጦታ በምናምን እናንተ መገናኘት ይለኛል። ችግር አለው። የልጅ እናት እኮ ስጦታ በሰጥ አይደለም አቤል፣ ምንም ነገር ደስታ በሰጥ እኮ ችግር የለውም። አብረህ ብዙ ነገር ያሳልፋችሁ ናችሁ። ዛሬ እስካሁን ለምን አልሰጣችሁም? እኔ እኮ ግርም የምትሉን ለምን እስካሁን አልሰጠህም? አንተም ለምን አልሰጣም? እንደውም ስጦታ ከሆነ እሷስ ለምን አልሰጣችም ነው። እንደውም ትዳር ውስጥ ሆኖ ካያችሁት ቤተሰብ ብዙ ጊዜ ስጦታ ሲሰጣጡ አይተናናቅ አይደለ? አንዳንዴ ነው እንጂ እናክል ብዙ ጊዜ ካያችሁት አብርሃምና ሩታ ስጦታ ተሰጣጡ ያውቁ። አብርሃም አበባ ይዞ ይመጣል፣ አሻንጉሊት ይዞ ይመጣል ለሩታ። እኔ ማቆ ማለት ነው ልብስ ሰው ያመጣላቸዋል ከዱባይ ምናምን ልብስ ይሰጣቸው፣ እንደዚህ ልብስ ተላከልን ምናምን ብለው ቪዲዮ ይሰራሉ እንጂ እናክል እንደዚህ ለአብርሃም ወርቅ ገዛውለት ለሩታ ወርቅ ገዛውላት ምናምን ተብሎ ከዚህ በፊት በፍቅር እያሉ ብዙ ጊዜ ስጦታ ተሰጣጡ አያውቁ። ምን አዲስ ነገር ተገኘ አሁን? ስጦታ ሰጣችሁ አዲስ ነገር እኮ አይደለም። ከዚህ በኋላ ግን እንደዛ ነው አልፈልግም። እኔና አንቺ ምን እንደዚህ ነው እንድንገናኝ አልፈልግም። ምንም አይነት ስጦታም ካንቺ አልፈልግም፣ አልጠብቅም፣ አልፈልግም። እኔም መስጠትም አልችልም ላንቺ። ስለዚህ ከዚህ በኋላ እንደዚህ ነገር እንዲገጥም አልፈልግም። ሌላው ኤፍሬም ደግሞ ከዚህ በኋላ ለልጃችሁ ተሰጣጡ፣ ለልጅ ስጡ። አብርሃም ለልጅ ስጥ፣ እሷም ለልጇ ስጥ። አለቀ። ሄርሜላን እኔ በሌለሁበት እንድታገኛት አልፈልግም። በማንኛውም አጋጣሚ ትናንትና አይቻለሁኝ። እሷ ቢያንስ አክብራ ከሌ እንደምስለው ኦኬ። ሄርሜላ ደህና ናት? እስቲ ቆይ የአብርሽ ወንድም ነው እና ብላ አንተን ያገኘች የነበረው። ስለዚህ ከዚህ በኋላ ግን ያለን ፍላጎት ወይም ያለን ፍቃድ ወይም እኔ በሌለሁበት እሷን ጠርተህ እንድታገኛት አልፈልግም። ምንም አይነት ቦታም እንድትወስዳት አልፈልግም። ሻይ ቡናም ምሳም ጋብዛት የለም። ከዚህ በኋላ ግን አልፈልግም። አልፈልግበት እኔ ራሴ የሆነ ምክንያት አለኝ። ስለዚህ ነግራኛለች ትናንትና። ከዚህ በኋላ ግን ኦኬ ነግራኛለች አለ። ደህና ናት ማለት ነው። ቤተሰብ ምሳ ነው የጋበዝኳት አለ። ምንም አልሆነችም። ለምን ሳቀ? አያስፈልግም። በዚህ ልክ መጫወት ምንም የተደባበቁት ነገር ቪዲዮ ይዤ ሁሉም ነገር እኮ ቪዲዮ አላስክም ምናምን እኮ አላልኩም። ደብቀህ የሚሆን ነገር አላልክ አላልኩኝም። ግን ደግሞ ከዚህ በኋላ በቃ አቁም። በቃ እሷም መጨነቅ የለባትም። እኔን ያላከበረች እና ምሳ ስትጋብዙ የት አለ ቪዲዮ? አላየንም። አይታችኋል ቤተሰብ? እኔ አላየሁም። ሄርሜላ ምሳ ስትጋብዝ ነበረ። ቪዲዮ የት አለ? አይነት ስሜት ነው የሚሰማህ። አንተ ጠርተሃል እምቢ ስትልህ እኔ ያላከበረች አይነት ስሜት ነው ለእኔ ብላ ነው እየመጣች ያለችው። ስለዚህ እሷ ደግሞ ደስተኛ ሳትሆን ሳትፈልግ ከዚህ በኋላ እንድትጠራትም እንድታገኛትም አልፈልግም። ምንድነው ችግሩ ቢያገኛት? ሩታ ይሄንን ለሱ ነው እየነገርኩት ያለው። ቆይ በጣም ነገሮችን ማካበድ ላይ ጎበዝ ስለሆናችሁና ይሄ ነገር ግራ ማካበድ አይደለም። የኔ እናት አንቺ ቁጭ በይ እዛ ቦታሽ። ኦኬ አንቺ አያገባሽም እዚህ ውስጥ ማለት ነው። ገባሽ አይደለ? ምንድነው ችግሩ ምናምን ሳይሆን ችግርማ ስላለው ነው። ልክ የወንድሙን ፍቅረኛ እንደሚስቱ አድርጎ ነው ትላንትና እያወራ የነበረው። ስለዚህ ሩታ አንቺ አይገባሽም። የኔ እናት አንቺ ቁጭ በይ። አዎ ቁጭ በይ። አሁን ለገባኝ ነው እንደዚህ የሚጠይቀኝ። አሁን አንተ እንደምታስበው አንተና እሷ አንድ ላይ ናቸው። እሱ ደግሞ ወንድም ነው። አንቺም አለሽበት ማለት ነው። እንደዚህ ከሆነ አሁን ለኤፍሬም እያገሽ ስለሆነ ለምን አያገኛትም? ቢያገኛት ምን ችግር አለው? ምቲ ከሆነ ተነጋግራችሁ ሁለታችሁም ልታጠቁ ነው ሁለቱም የመጣችሁ። ስለዚህ አለሽበት ማለት ነው የኔ እናት። ሰው ቢያገኛት ምንም የሚፈጥረው ነገር የለም። በዚህ ነገር ግን እንዲህ አይነት አስተሳሰብ ባይኖራችሁ ጥሩ ነው። ወንድም ነው እንጂ ጠላቱ አይደለም። እያገኛት ያለው ገባ። ሰው አታካብዱ። ወንድም ነው የእናትህ ያባትህ አቤት ሩታ አያውቅም። አብርሃም አያውቅም። ንገሪው በደንብ ወንድሙን አያውቅም። ንገሪው። ምንም የማራረቅ ነገር አይደለም። ይሄ ማራረቅ ባይሆን ነገሮችን በዚህ ልክ ባታካብዱት አሪፍ ነው ለማለት ያህል ነው እኮ። ችግር የለውም። በቃ እናንተ እንግባባለን በምንግባባው መንገድ። አንቺ መሀል መግባት አቺ ምን እናሱ መሀል ላይ ማለት ነው። እኔ አልገባሽ አልገባሽ ስለለ እንዴ አጠቃላይ አሪማ ገብቶኛል። በቃ አንደርስታንድ አድርገኛል። ከዚህ በኋላ ለምን ተናደርሽ ሩታ? ለምን ተናደርሽ? ሄርሜላን እንደታገኛት ሲል ማለት ነው። ምንድነው እንደዚህ ያደረገሽ? ያው እኔ ለሷ አስጀምር ለሄርሜላ ጠቀምኳት እንጂ አልኩት። ትናንትና ማግኘታችን ቢሆን ምንም ያደረኳት ነገር የለም። ምንም ያልኳት ነገር የለም። ያልኩት ነገር የለም። እኔም እኮ እና እንትን ያልኩት ነገር የለም። አንተ የተጫንኩት ነገር የለም። ግን ደግሞ ትክክል ስላልሆነ እኔ ደግሞ ስላላመንኩበት ከዚህ በኋላ እንዳታገኛት ያልኩት። በቃ ማግኘት ፈልግ እኔ ባለሁበት ማግኘት ትችላለህ። ረዳኝ። ይህን ነው በግልጽ አማርኛ እኮ ነው የተናገርኩት። ሌላ ዙሪያ ጥምጥም ውስጥ ምናምን አልገባሁኝም እኔ። ስለዚህ ይሄ ነው ከአንቺም ጋር ያለኝ ነገር። ጨርሻለሁ ብዬ አስባለሁኝ። ነገሩን ከሌላ ነገርም እንዳትወስጂው። ግን ለስጦታችሁ አመሰግናለሁ። ለእኔ መሰሎች ስለሆነ ከልብ አመሰግናለሁ። ምስጋና ወስደው ይሆን ሞራል ኦኬ ምሳ ተጋብዛ ተመለሰች። ሄርሜላም ያልፈለኩበት ራሴ ምክንያት ስላለኝ ነው። እሺ ከነ ምክንያት ትተናሉ ነገር ከነ ምክንያት አብረን እንዳደረገ የፈለገው እኔ ደግሞ ከትናንትና ነገር ያለው ደጋግማ አይጠበቅብኝ ነገር ያለው በቃ ትናንትናውን ማስታወስ ካልቻልክ ትናንትናው ቪዲዮ አይተህ ስጦታ እኮ ነው። ምን ችግር አለው? ታረግ ምንም ስጦታ አይደለም። ምንም ስጦታ አይደለም። ነገር መደጋገም አይሆንብን። ጨርሻለሁ። ከእሷ ጋር ያለኝ ነገር ከልብ አመሰግናለሁኝ ስለ ስጦታሽ። ከዚህ በኋላ ደግሞ ምንም አይነት ስጦታ ካንቺ አልፈልግም። እንድታመጪም እንደሰጠኝም አልፈልግም። ምናልባት ኤፍሬም የምትጨምረው ነገር ካለ መጨመር። አይ ምንም የምጨምረው ነገር የለም። ግን ያው አዝኛለሁ አብረን ስለመለስ። ምክንያቱም እኔ የሰው ልጅ አክብሮ እስከፈጠረ ድረስ አክብረን ነው መቀበል ያለብህ። አደረግከውም አላደረግከውም ቤት ላይ ማስቀመጥከውም አያስ ተቀናቃኝ
ኤፍሬም አዝኗል በጣም ሀብሉ ስለተመለሰ። ሩታም ሄርሜላን እንዳታገኘ ለብቻ ሲባል አዝናለች፣ በጣም ተናዳለች። ሶ ሁለቱም እንግዲህ ማስቀመጥኩ ሰው ልጅ አክብሮ እስከተ ድረስ አክብሮ ማስቀመጥ አለበት። ያ ደግሞ አንተ አላደረኩም። ኢትዮኪላችሁና የሰውን ነገር በደንብ ልታውቁ የምትችሉት ያላየችሁትን ነገር ትክክላቸው ማለት አይደለም። ገባ? አሁን ምንም የሚያውቁት ነገር የለም። አብዛኛው ሰው እያለ ያለው ነገር ግልጽ ነው፣ ለእናንተም ግልጽ ነው። ሰው ያንን ነገር እናንተ ታውቃላችሁ ማለት አይደለም። በዚህ ልክ እናንተ ምንድናችሁና የሰውን ነገር በደንብ ልታውቁ የምትችሉት ያላየችሁትን ነገር በዚህ ልክ የምትናገሩት እንጃ። ብቻ እኔ ምንም ሌላቸው አልችልም ከዚህ በላይ ኖርማል ነው። ሲጀምር ምንም ልትያቺም አርፈሽ ተቀመጭ። ገባሽ? ምንም ልትያቺም ምን ነው አሁን በኦዲየንስ ለአፋችሁን ለመክፈት ብድግ ብድግ እያላችሁ ነው ኧረ ይኸውላችሁ ኦዲየንስ ንቃችሁ እንደፈለጋችሁ እየሆናችሁ ኦዲየንስ ዝም ብሏል። ግን ደግሞ ወጣችሁ ደግሞ ኦዲየንስን የመናገር ደግሞ መብት የላችሁ። ገባችሁ? እናንተ እንደምትሰሩ ዝሙት ኦዲየንስ የፈለገ ነገር ቢያወራ ቢያደርግም መብት አላችሁ። የፈለገ እንደዚህ አታውቁም ማለት ነው። ኧረ እባክሽ ሂጂ። አሁን እናንተም ሰው ሆናችሁና ነው በኦዲየንስ አፋችሁን ልትከፍቱ እንትን እያላችሁ ነው። ኦዲየንስ የፈለገ የማውራት መብት አለው። የፈለገ የማውራት ኦዲየንስን እንደ እንቁላል አንከባክቡ። እንደ እንቁላል እንዳይሰበሩ ማለት ነው። ገባችሁ አይደለ? እንኳን ወጣችሁ አፋችሁን ልትከፍቱ ኦዲየንስ ላይ እንደ እንቁላል እንዳይሰበሩ አንከባክቡ። ገባችሁ? ይገባሻል ሩታ? አንቺ አብዞ ማለት ነው። ደህና ልጅ ነበርሽ። አሁን ኦዲየንስ ላይ ከትላንት ጀምሮ እንትን እያልሽ ነው። በፊትም ተናግራለች። ብዙም ሊናገሩ ይችላሉ። ነገር ግን ኦዲየንስ የፈለገ ነገር ቢናገር እናንተ ከምትሰሩ ስራ የበለጠ አይናገሩም። ገባችሁ? ጥሩ ነገር ብትሰሩ እንደፈለጋችሁ በማውራት መብት አላችሁ። ነገር ግን እንደዚህ እየሆናችሁ ደግሞ ኦዲየንስን አቆማለሁ እኔ ጥሩ ነገር ሰርቼ እንዴት ኦዲየንስ እኔ ላይ አፉ ይከፍታል ብላችሁ ልታወሩ ጭራሽ የማይታሰብ አሁን አንቺ ላይ ያምራል። ኧረ ተጠንቀቅ። አላዞር ለማለት ወዳለሁ። ያው ብዙ ጊዜ ጥንቃቄን የሚያስተምሩት ውትድርና ቤት ነው። ከቻልክ እዛም ሄደህ በደንብ ጥንቃቄን ተማር። ኧረ ተጠንቀቅ። አላዞር እሺ ለማንኛውም ፋሚሊዎቼ መልሼላችኋለሁኝ። ያው እንግዲህ ነገሩን አንደርስታንድ አድርጋችሁኛል ብዬ አስባለሁኝ። ያው ሁላችሁም ብዙ የሆነ ምክንያት ይኖረዋልና ለመልካም አሁን አብርሃም ማለት ነው እኛ ስለ ብዙ ሰው ስለጠላ ነው የመለሰው። ሲቀጥል ሩታ ደግሞ በጣም ተናዳ ተንጨረጨራለች። አይታችኋት ከሆነ የሆነን ለመናገር በጣም ነው የተናደደችው። እንደውም እስከ ፖሊስ ጣቢያ ሄደ መጠነቀቅን ተማር ሁላ እስክትለው ድረስ ማለት ነው። ምክንያቱም ሀብልን ስለመለሰላት ኦኬ ብዙ ሰው ኦዲየንስ እያወራ ስለሆነ ተጠንቀቅ ምናምን ስላሉት ፖሊስ ጣቢያ ሄደ ማለት ፌዴራል ምናምን ማለት ነው። እዛ ሄደ ሁላ ተማር እስክትል ድረስ ነው የተናደደችው። በዚህ አጋጣሚ ውይ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ሳታረጉ እንዳትወጡ እሺ።